ምንድን ነበር? እግዚአብሔርን በዜማ ያመሰግን ነበር። እግዚአብሔርን በዜማ ይባርክ። ስለ ምስጋና ዳዊት ሲናገር ምን አለ? እዚህ ላይ እግዚአብሔርን ማመስገን ምንድን ነው አለ? መልካም። ሰዎች በሕይወታቸው መልካም የሚሉት ብዙ ነገር አለ። ለዳዊት ግን በሕይወቱ ምንድን ነው መልካም ነገር? እስቲ እግዚአብሔርን ማመስገን ጮክ ብላችሁ እግዚአብሔርን ማመስገን ለእኔ መልካም ነው። ብዙ ሰዎች ብዙ ነገር በሕይወታቸው መልካም የሚሉት አለ። ለዳዊት ግን መልካም ነገር በሕይወቱ እግዚአብሔርን ማመስገን፣ መልካም ብሎ የሚቆጥረው ተግባር፣ መልካም ብሎ የሚያስበው ነገር ማድረግ በሕይወቱ እግዚአብሔርን በማመስገን እግዚአብሔርን በማምለክ በእግዚአብሔር ፊት ሲሆን ስለ እግዚአብሔርን ስለ ማመስገን ሲናገር ልዑል ሆይ ለስምህ ዝማሬ ማቅረብ ይላል። ምስጋናው በዝማሬ ውስጥ ለእግዚአብሔር የሚቀርብ መስዋዕት እንደሆነ ይናገር። ምስጋና በእግዚአብሔር ፊት የሚቀርብ ነው። አሜን። በእግዚአብሔር ፊት የምናቀርበው፣ ለእግዚአብሔር የምንሰጠው፣ ለእግዚአብሔር የምናቀርብለት ወርቅና ብር የለንም። ለእግዚአብሔር የምናቀርብለት ግን የዝማሬያችንን ምስጋና እግዚአብሔር ይቀበለው። ጌታ የተመሰገነ። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ። በመቼ ወቅት ሲናገር በማለዳ ምሕረትህን፣ ማለዳ ስነሳ የማስበው አለ ምንህን ነው? ምሕረትህን። ምሕረትህን እዘምረዋለሁ። ከምሕረትህ የተነሳ አንተን ምን አደርጋለሁ? አመሰግናለሁ። ቀኑን ሳስብ እምውለበትን አዋዋሌን ሳስብ ምንን ነው ማስበው? ምሕረትን ነው ማስበው። እግዚአብሔር የተመሰገነ። ከዛ በኋላ እንደገና በሌሊትም እውነትህን ማውራት። በሌሊት ብዙ ሰው ሊያወራ ይችላል። እኔ ግን ማውራው አለ እውነትህን ነው አለ። ጌታ የተመሰገነ። ጊዜው መምሸቱን ሳይሆን ነገሮች መጨለማቸውን ሳይሆን በጨለማ ውስጥ ያለውን የሚያስፈራና የሚያስደነግጥ ነገር ሳይሆን በሌሊት እኔ የማወራውና የምናገረው ምንን ነው? እውነትን። አያችሁ፣ በምስጋና በማለዳ በእግዚአብሔር ፊት በሌሊትም በእግዚአብሔር ፊት የሚቀርብ መስዋዕት። አሜን አሜን። ጊዜ ሁኔታ ሊወስነው ሊከለክለው አይችልም። በማለዳ ምሕረትን፣ በሌሊት ደግሞ ምንህን? እውነትህን። ነገሮች እየነጉ ሲመጡ ምሕረትህን ነው ማስበው። ከኔ የተነሳ ቀኑን እንዳገኘሁት አላስብም። ከኔ የተነሳ እንደሆነልኝ አላስብም፣ እንደነጋልኝ አላስብም። ነገር ግን ከምሕረትህ የተነሳ ነግቶልኛል። ከምሕረትህ የተነሳ አዲስ ቀን አይቻልም። ከምሕረትህ የተነሳ እድሜ ተጨምሮልኛል። ኃይሌን ማንነቴን ሳይሆን ምሕረትህን በማለዳ ምን አደርጋለሁ? አስባለሁ። በሌሊት ደግሞ በደከምኩኝ ሰዓት፣ ነገሮች በጨለሙና በዛልኩኝ ሰዓት፣ ነገሮች ሁሉ በእግዚአብሔር ላይ በሚዋሹበት ሰዓት፣ ነገሮች ሁሉ እግዚአብሔር እንደማያይ፣ እግዚአብሔር እንደማይሰማ፣ እግዚአብሔር ስለኔ እንደማይራራ፣ መልካም እንዳልሆነ በሚነግሩኝ ሰዓት እኔ የምናገረው ነገሮች የሚነግሩኝን ሳይሆን እውነትህን ነው። እግዚአብሔር ይመስገን። በሌሊቶቻችን ምንድነው የምናወራው? ምንድነው የምንነጋገረው? ብዙዎች በሌሊቶቻቸው ማጉረምረም ነው የሚናገሩት። ብዙዎች በሌሊቶቻቸው ተስፋ መቁረጥ ነው የሚናገሩት። ብዙዎች በሌሊታቸው በሌሊት የሚያዩትን ክፋት ነው የሚናገሩት። እኔና እናንተ ግን እውነትን እናገራለን። ይህ እውነት ደግሞ ሊካድ የማይችል የእግዚአብሔር እውነት መረዳት። እግዚአብሔር የተመሰገነ። የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ፣ ያ የእግዚአብሔርን ፈቃድ ማውራት መናገር በእግዚአብሔር ፊት የምናቀርበው ምስጋናችን። እንደገና 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ አቤቱ በሥራ ደስ አሰኝተኛልና። ይህንን የሚዘምረው እንዳልኩት በሰንበት ቀን ነው። በሥራ ምን ብለኸኛልና? አስደስተኛልና። አቤቱ እግዚአብሔር ሆይ በአንተ ፊት በመሰንቆ በበገና በከበሮ ይህንን ሲናገር ከኋላው ሙዚቃ ተጫዋች ያሉ ይመስለኛል። ከበሮ የሚመታ ያለ ይመስለኛል። መሰንቆ የሚመታ ያለ ይመስለኛል። ክራር የሚመታ ያለ ይመስለኛል። እነዚህ መሳሪያዎች ሁሉ አንተን ምን ያደርጉሃል? ያመሰግኑሃል። ምክንያቱም በሥራ ደስ አሰኝተኛል። በዚህ በታንክስ ጊቪንግ ሳምንት በሕይወታችን የተሰራውን ስራ በእግዚአብሔር ፊት ምስጋና እንድንሰዋበት ያስፈልጋል። አሜን አሜን። እስራኤላውያንን ይህንን ተናግሬ
ጨርሳለሁ። እስራኤላውያንን እግዚአብሔር እንዲህ አላቸው፣ የዮርዳኖስን ባህር ስትሻገሩ አለ ከዮርዳኖስ ወንዝ ስትሻገሩ ከዮርዳኖስ ወንዝ ድንጋዮችን ምን አድርጓል? አውጡ። ለመታሰቢያ 12 ድንጋዮችን አውጥታችሁ ከዮርዳኖስ ማዶ አስቀምጧቸው፣ እንደ ምልክት ይሁኑ። እግዚአብሔር እንዳሻገራችሁ የእግዚአብሔርን ሥራ ከትውልድ እስከ ትውልድ የምትናገሩበት መታሰቢያ ይሆናል። እግዚአብሔር ከትውልድ ወደ ትውልድ የምንናገረው የእርሱ ሥራ በሕይወታችን ሊኖር ያስፈልጋል። የተሰራልንን የተደረገልንን ነገር ቀብረን የምናልፍ ሳይሆን ያለ መታሰቢያ የምንተው ሳንሆን እኔና እናንተ የተደረገልንን የሆነልንን ነገር እግዚአብሔርን ለማመስገኛ መታሰቢያ ልንሰራ ያስፈልጋል። በዚህ የቴንክስጊቪንግ ሳምንት ተርኪ ብቻ አትበሉ ወይ ሌላ ስርዓትን ብቻ አንፈጽም። አይኖቻችንን ወደ ሰማይ አምላክ እናንሳ። ስላደረገልን ስለሰራልን ነገር እግዚአብሔርን እናመስግን። አቤቱ ስራህ ያመሰግንሃል አለ ዳዊት። ዘማሪውም ሲዘምር ተስፋዬ ጋቢሶ እግዚአብሔርን ስለ ስራው ልናመሰግነው ያስፈልጋል። እግዚአብሔር ይህንን የምስጋና ሕይወታችንን ይሙላው። አቤቱ በስራ ደስ አሰኝተኛልና በእጅም ስራ ደስ ይለኛል። አቤቱ ስራ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። እግዚአብሔር ስራ እጅግ ትልቅ እንደሆነ የእግዚአብሔርም ሐሳብ እጅግ ጥልቅ ሊደረስበት ሊወረድበት የማይችል ምስጢር እንደሆነ የእግዚአብሔር ሐሳብ የእግዚአብሔር ስራው ደግሞ ትልቅ እንደሆነ እግዚአብሔር እንደ ትልቅነቱ ስራውን ትልቅ ነው የሚሰራው ነገር እግዚአብሔር ትልቅ ነገር ጌታ የተመሰገነ። ስለዚህ እግዚአብሔርን ሲያመሰግን እናያለን። እግዚአብሔርን የማያመሰግን ሰው ሰነፍ ይለዋል። ቁጥር 6 ላይ ቁጥር 7 ላይ ደግሞ ልብ የሌለው ይለዋል። እዛው ደግሞ 7 ላይ ኃጢአተኛ ይለዋል። እግዚአብሔር ከስንፍና ይጠብቃል። እግዚአብሔር ልብ ከሌለው ሕይወት ይጠብቃል። ልብ የሌለው ማለት ይሄዳል እንጂ አይኖርም ማለት እልውና የለውም ማለት። እንዲህ አይነት ሕይወት እግዚአብሔር ይጠብቃል። እግዚአብሔርን አለማመስገን ኃጢአት ነው። እግዚአብሔርን መበደል ነው። እግዚአብሔር በሕይወታችን ለሰራው ስራ ሊመሰገን ይገባል፣ ሊከብር ይገባል። እግዚአብሔርን የምናመሰግንበት ሕይወት ይብዛል። እግዚአብሔርን ስናመሰግን እንደገና ሲናገር ቁጥር 10 ላይ ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላልና። አንድ ቀንድ እንዳለው ምን ይላል? ከፍ ከፍ ይላል። ይሄ ቀንዴ ከፍ ከፍ አለ ማለት ይሄ ሀፍረቴ ከኔ ምን አለ? ተወሰደ። የእግዚአብሔርን ማዳን የማይበት ሰዓት፣ እግዚአብሔርን ታላቅነት የምንመለከትበት ሰዓት ነው ማለት ነው። ቀንዴ አንድ ቀንድ እንዳለው ምን ይላል? ከፍ ከፍ ይላል። በሁለተኛ ደግሞ ሽምግልናዬ በዘይት ይለመልማል። በሶስተኛ ደግሞ ዓይኔ በጠላቶች ላይ አየች፣ ጆሮዬም በኔ ላይ በቆሙ በክፎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችን አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ፣ በእርሱም ዘንድ አመፃ የለም። እግዚአብሔርን በማመስገን ውስጥ ልምላሜ፣ እግዚአብሔርን በማመስገን ውስጥ ድል አለ። እግዚአብሔርን በማመስገን ውስጥ ደህንነት አለ። እግዚአብሔርን በማመስገን ውስጥ እዚህ ላይ እንደሚናገረው ከፍታ አለ። እግዚአብሔር ይመስገን። ስለዚህ እግዚአብሔርን ማመስገን አትከልከሉ። አሜን አሜን። አትከልከሉ ወገኖች። ስሜታችሁን ሰምታችሁ ሳይሆን እግዚአብሔርን እያሰባችሁት እግዚአብሔርን አመስግኑ። አንዳንድ ጊዜ ወገኖች አንደበታችሁን ከፍታችሁ ቤት እየጮኻችሁ አመስግኑ። አሜን አሜን። አንደበት ያለው ሁሉ እግዚአብሔርን ምን ይበል? ያመስግን። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። በመተንፈሳችን መጠን እግዚአብሔር ሊመሰገን ይገባል። ስለዚህ ድምፃችሁን እያወጣችሁ ጌታን አመስግኑ። በምንም የሰራው እግዚአብሔር እንደሆነ ልናስብ ያስፈልጋል። ይህንን ታሪክ ነግሬያችሁ እግዚአብሔርን አመስግነን እንጨርሳለን። አንድ ጊዜ አንድ እህት ሁልጊዜ ታመሰግናለች እግዚአብሔርን። ቤተ ክርስቲያን እየሄደች ሁልጊዜ የምስጋና የምስክርነት ጊዜ ይሰጠኝ ማመሰግንበት ነገር አለ ትላለች። ሁልጊዜ ወደ ቤተ ክርስቲያን እየመጣች
አንድ ጊዜ ኤቲስት የሆነ ጌታን የማያውቅ ሰው ሁሌ በቤተ ክርስቲያን ውስጥ ያቺ ሴት እየቆመች ጌታ እንዲያደርገልኝ፣ ጌታ እንዲሰራልኝ፣ ጌታ እንዲገዛልኝ፣ ጌታ እንዲያለበሰኝ፣ ጌታ እንዲያበላኝ እያለች በየሳምንቱ እግዚአብሔርን በሕዝቡ ፊት ቆማ ስታመሰግን ሰማና ይቺ ሴትዮ ይሄ እግዚአብሔር የለም አይታየም፣ ከየት አምጥቶ ነው የሚያበላት? ከየት አምጥቶ ነው የሚያለብሳት? ከየት አምጥቶ ነው የእርሷን ሕይወት የጸሎቷን የሚመልስላት? የቆሎ ጓደኛ ያደረገችው እንዴ እያለ ያላግጥባት ነው። እዛ በጣም ይህ ሰው ያው ቸርች ለመዝናናት ያህል ነው የሚሄደው እና ኋላ ቁጭ ብሎ ምስክርነቷን እየሰማ እያፌዘ ይወጣል። እዛ አንድ ቀን ግን ከበደውና እንዴ ይቺን ሴትዮ እግዚአብሔር የምትለው በእውነት እንደሚያበላትና እንደማያበላት ቆማ የምትመሰክረው በእርግጥ እግዚአብሔር እንደሆነ እንደሚያበላትና እንደማያበላት ማየት አለብኝ አለና ጎረቤቶቿን ኢንተርቪው ማድረግ ጀመረ። ጓደኞቿን፣ ጎረቤቶቿን ኢንተርቪው አድርገው ምንድን ነው የሚያስፈልጋት? ፍሪጇ ውስጥ የጎደለው ነገር ምንድን ነው? መልበስ የምትፈልገው ልብስ ምን አይነት ነው? የሚያስፈልጋት ነገር ምንድን ነው የጎደላት ብሎ የሚያስፈልጋትን ሁሉ ነገር ጠይቆ ሄዶ ሾፕ አድርጎ መጣና ቤቷ በር ላይ የሚያስፈልጋትን ሁሉ ለጓደኞቿ የነገረችውን፣ ለቤተሰቦቿ የነገረችውን ሁሉ፣ ለጎረቤቶቿ የነገረችውን ሁሉ ሾፕ አድርጎ በሯ ላይ አስቀመጠና ሲያስቀምጥ ቆይ እስቲ ይህች ሴትዮ ጉዷን አያለሁ እግዚአብሔር አደረገልችልኝ ካለች ጉዷን ነው ማውጣት በሕዝብ ፊት እኔ እንዲህ ሾፕ አድርጌ እግዚአብሔር ሰራልኝ ብላ የምትመሰክር ከሆነ በሰው ሁሉ ፊት ነው ማዋረዳት ብሎ ሾፕ አድርጎ በሯ ላይ አስቀመጠ። ሳንደል ማዷ ከስራ ስትገባ ደክሟት በር ላይ ስታይ ስትከፍት የምትመኘው፣ ስትከፍት የምትፈልገው፣ ስትከፍት የጠየቀችው፣ ዞር ብላ ስታይ ማንም የለም። በሯ ግን በገጸ በረከት ተሞልቷል። እግዚአብሔርን እያመሰገነች እያለች እያጓዘች ቤቷ ውስጥ በሯ ላይ የተቀመጠላትን ስጦታ ሁሉ እያመሰገነች በልታ እግዚአብሔርን እያከበረች አስገባች። ሌሊቱ እንዴት ይንጋ እሑድ ደርሶ እግዚአብሔር ያደረገልኝን እስክናገር ድረስ እንዴት ጊዜው ይንጋልኝ ብላ ልክ እሑድ ሲደርስ አንደኛ ቤተ ክርስቲያን በር ላይ ተገኝታ ተቀምጣ ልክ ፕሮግራም ሲጀምር ምስክርነታችን ዛሬ የተለየ ነው አለች። ጌታ የተመሰገነ ይሁን። ዛሬ ልዩ ምስክርነታት ጌታ የሰራው ነገር። እዛ በኋላ ጊዜ ተሰጣት። ቆመችና እግዚአብሔርን እንዲሁ መናገር እያቃታት እያለች እግዚአብሔርን እየባረከች የተሰራላትን እንዲጠይቄው እግዚአብሔርን የዛሬ 6 ወር ጠይቄ ነበረ፣ ፍሪጅ ውስጥ ጎሎ ነበረ፣ እንዲህ አይነት ልብስ፣ እንዲህ አይነት ቀለም፣ ይኸው የፈለጉትን ሁሉ እግዚአብሔር በሬ ላይ አስቀመጠልኝ፣ እግዚአብሔርን አመስግኑልኝ ስትል ያ ሰውዬ ኋላ ቁጭ ብሎ ውሸታም ቀጣፊ ብድግ አለና አንቺ እንዲህ አይነት ነገር ነው አይደል የተገዛው? አዎ እኔ ነኝ የገዛሁልሽ። እንዴት እግዚአብሔር ገዛልኝ ትያለሽ? የት መጥቶ ነው እግዚአብሔር ይገዛልሽ ሲላት አለች። እሷ በተናገረ ቁጥር እግዚአብሔርን ማመስገን ቀጠለች። ከዛ በኋላ መጨረሻ ላይ እግዚአብሔር አህያ አሸክሞ በረከቴን በማያከብሩ ሰጎኖች እግዚአብሔር ቤቴን ሞላው አለች። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። የማያከብሩት ሁሉ ይታዘዙታል። እግዚአብሔርን ስታመሰግኑ ወገኖች ከመልካም ነገር ሁሉ አትጎሉ፣ ከምኞታችሁ ሁሉ አትጎሉ። የሚታዘዙት አይደለም የለም ብለው እንኳን እግዚአብሔርን ሕልውና የሚከዱ ሳይቀሩ እግዚአብሔርን ስራ በሕይወታችሁ ለመስራት ይነሳል። እግዚአብሔር የተመሰገነ እንጸልያለን። ሮባ ጋታራ ማዲና ማጋባስታን ታራዲያ እስቲ እግዚአብሔርን አመስግኑት። በዚህ ዓመት እግዚአብሔር ስላደረገልን ነገር፣ ስለሰራልን ነገር እግዚአብሔርን እየባረክነው እያመሰገንነው በፊቱ እንሆናለን። እግዚአብሔር ሆይ በዚህ ዓመት ይህንን አድርገህልኛል። ስራውን እስቲ አስቡ። እግዚአብሔር የሰራላችሁን ነገር እስቲ አስቡና
ስለዛ ነገር እግዚአብሔርን አመስግኑት ወገኖች። አንዳንድ ጊዜ ስለማይገባንም ነገር እግዚአብሔር ሊመሰገን ይገባል። ስላልገባን ስላልተረዳናቸው ነገሮች ለምን ሆንኳን ብለን ስለምንጠይቀው ነገር እግዚአብሔር ሊመሰገን ያስፈልጋል። ስለዚህ እግዚአብሔርን እስቲ አመስግኑት። ሃሌሉያ ተመስገን ጌታ ሆይ ኦራዲና ማካምባራ ማዲና ማጋስቲ ለሊቤ ቦትራዲያ ማካላ ፓሳ ተመስገን ጌታ ሆይ ተመስገን እግዚአብሔር ሆይ ስለ ጤንነታችን እናመሰግናለን። በዚህ ዓመት ጌታ እግዚአብሔር ሆይ ሰርተን ስላገኘነው ነገር እናመሰግናለን። ስለ መውጣት ስለ መግባታችን እናመሰግናለን። ስለተከፈቱልን በሮች እናመሰግናለን። ስለምናቃቸው ስለማናቃቸው እግዚአብሔር ሆይ ስለዳንባቸው ክፉ ነገሮች ሁሉ እናመሰግናለን። ስላመለጥንባቸው እግዚአብሔር ሆይ ስለተረፍንባቸው በኢየሱስ ክርስቶስ ስም ክፉ ቀናቶች እናመሰግናለን። ዛሬ ላይ መቆማችን ካንተ የተነሳ ዛሬ መድረሳችን ከአንተ የተነሳ አንተ ከኛ ጋር ባትሆን ኖሮ በጠፋን ነበር። እግዚአብሔር ሆይ ከአንተ የተነሳ ዛሬ ደርሰናልና እናመሰግናለን። ክብርን ለአንተ እንሰጣለን። ሃሌሉያ ሴባራማቱ ራሳን ለጋዲና ሻላፓትሮ ዲሜሌሌኮ ፓራማዲያ ማሳንታ ላላቦት ሬሜዲሜኬሌኮ ፓራማዲያ ሳንቴ ተመስገን ጌታ ተመስገን ተመስገን። እስቲ እግዚአብሔርን አመስግኑት። አንደበታችሁን ክፈቱና አመስግኑት አመስግኑት ባርኩት። እግዚአብሔር ሆይ ባርክሃለሁ፣ በእውነት ተሰርቶልኛልና ክብርን ለአንተ ሰጣለሁ። ተመስገን 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 ጌታ ለዚህ ያደረስከን አንተ አይደለም አንተ አይደለም። መኖር አቁሜያለሁ በመላ ማንም አይገዛኝም ካንተ ተረትቻለሁ በፍቅር አባቴ ነህ አንተ እኔም ልጅ 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 ተመስገን 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 ጌታ ለዚህ ያደረስከን አንተ አይደለህም አንተ አይደለህም። ሃሌሉያ ሃሌሉያ ያመሰግናል እግዚአብሔር። ልጆች ያመሰግኑሃል ጌታ ሆይ እናመሰግንሃለን እናመሰግንሃለን እናመሰግንሃለን። የተነሳ ለሆነልኝ ነገር ከማመስገን በቀር እኔ ምን ልናገር? አስበህ አቅደህ ለሰጠኸኝ በሙሉ ጌታ ስምህ ይክበር አመሰግናለሁ። ከኔ የሆነ የለም አንድም አልለፋሁም፣ እንዲያው ሰጠኸኛል ይህን አልረሳሁም። ስለ